ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሐማስ የታጋቾች አስከሬን ለመለየት ተጨማሪ ጊዜ ያስፈልገኛል አለ። ሐማስ ረቡዕ ዕለት የተጨማሪ 2 ታጋቾችን አስከሬን ማስረከቡን ገልጾ ነገር ግን የሌሎች አስከሬን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች ያስፈልጉኛል አለ። የቡድኑ ወታደራዊ ክንፍ ባወጣው መግለጫ ላይ ለሰላም ስምምነቱ ቁርጠኛ መሆኑን አስታውቆ እስካሁን ማስረከብ የቻለው የታጋቾች አስከሬን ሊደርስባቸው ያልቻላቸውን ብቻ መሆኑን ገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሐማስ ለስምምነቱ ተገዢ ካልሆነ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ልትቀጥል ትችላለች ብለዋል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በበኩሉ በቀይ መስቀል በኩል የታጋቾችን አስከሬን መቀበሉን ገልጾ ማንነታቸውን የመለየት ስራ ይቀራል ብሏል። የእስራኤል ጦር ሕዝቡ በመንግስት እንዲጠብቅ ጥሪ አቅርቦ የታጋቾች ማንነት የማረጋገጥ ስራ ተሰርቶ በመጀመሪያ ለቤተሰቦቻቸው እንደሚያሳውቅም ገልጿል። 20 ነጥቦች የያዘው የሰላም ዕቅድ ያለበት ደረጃ ላይ መግለጫ የሰጡት የአሜሪካው ከፍተኛ አማካሪዎች በበኩላቸው እስካሁን ድረስ የዩናይትድ ስቴትስ ሐማስ የሞቱ ታጋቾችን አስከሬን ሙሉ በሙሉ ማስረከብ ባለመቻሉ የተኩስ አቁሙን ጥሷል ብላ እንደማታምንም አስታውቀዋል። አማካሪዎቹ ሐማስ በሕይወት ያሉ ታጋቾችን በሙሉ በመልቀቅ ለዕቅዱ ተግባራዊነት ያለውን ተገዥነት ማሳየቱን የተናገሩት አማካሪዎቹ የተለያዩ መንገዶችን በመጠቀም የሞቱ ታጋቾችን አስከሬን የመፈለግ ስራ እየሰራ ነው ብለዋል። ረቡዕ ማታ ሐማስ ያስረከባቸው አስከሬኖች ከታጋቾች መካከል መሆናቸው ከተረጋገጠ 19 አስከሬኖች ብቻ በጋዛ ይቀራሉ ማለት ነው። በመጀመሪያው የጋዛ ሰላም ዕቅድ መሰረት ሐማስ 28 በሕይወት ያሉ ታጋቾችን አስከሬን ማስረከብ ይጠበቅበታል። የሐማስ ወታደራዊ ክንፍ ባወጣው መግለጫ ላይ እንዳለውም የቀሩት አስከሬኖች ለመፈለግና ለማውጣት የተጠናከረ ጥረት እንዲሁም ዘመናዊ መሳሪያዎች ያስፈልጋሉ። ይህንን ዶሴ ለመዘጋት ብርቱ ጥረት እያደረገ መሆኑን ገልጿል። ቀደም ሲል እስራኤል ዘመቻው አልተጠናቀቀም በማለት የቀሩ ታጋቾች በሚመለከት ምንም ማመቻመች እንደማታደርግ አስታውቃ ነበር። የእስራኤል መከላከያ ሚኒስቴር ጦርነት ዳግም የሚጀምር ከሆነ ሰራዊቱ በጋዛ ያለውን ሐማስ ሙሉ በሙሉ ለማሸነፍ ሁሉን አቀፍ ዕቅድ እንደሚያዘጋጅ መታዘዙንም አስታውቋል። ረቡዕ ዕለት ከፍተኛ የጦር መኮንኖች ከተገናኙ በኋላ ሚኒስትሩ እስራኤል ካትዝ ሐማስ የሰላም ዕቅዱን ተግባራዊ ለማድረግ የሚያመነታ ከሆነ ጥሩ መዘጋጀት እንዳለበት ተናግረዋል። ማክሰኞ ዕለት ሐማስ ካስረከባቸው የታጋቾች አስከሬን መካከል አንዱ የታጋቾች አይደለም በሚል መመለሱ ይታወሳል። ሐማስ የ28ቱን ታጋቾች አስከሬን በሙሉ ካላስረከበ ወደ ጋዛ የሚገባውን ሰብአዊ እርዳታ እንደምትገድብም እስራኤል አስጠንቅቃለች። እስራኤል እስካሁን የ45 ፍልስጤማውያን አስከሬን አስረክባለች። የእስራኤል ታጋቾች አስከሬን ካልተለቀቀ የተኩስ አቁም ስምምነቱን እንቅፋት ሊገጥመው ይችላልም ተብሏል። የእስራኤል መከላከያ ሐማስ ስምምነቱን ማክበር አለበት፣ የታጋቾችን አስከሬን ለቤተሰቦቻቸው ይመልስ ብሏል። ይህ ሳይሆን ከቀረ ወይም ሂደቱ ከዘገየ አስፈላጊው እርምጃ ይወስዳል ሲልም አስጠንቅቋል። ሐማስ ስምምነቱን አላከብርም በሚል እስራኤል ሰብአዊ እርዳታ ለመገደብ እና የረፋህን ድንበር ላለመክፈት ወስናለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።